በአንድ የጀማ ስብከት ወንጌል ፕሮግራም ላይ ሲያገለግል ሳለ ብዙ ሰዎች ወደፊት መጡ። እግዚአብሔር ለዊግልስወርዝ ስለ አንዲት ወጣት ሴት ተናገረው። እርሱም ከመሃል ለይቶ ወደ ቤትሽ እንጂ ደግመሽ ኃጢአት አትስሪ፣ እግዚአብሔር ይፈውስሻል አላት። ከዚያም ወጥታ ሄደች። በሚቀጥለው ቀን ምሽት ደግሞ ለጸሎት ከቀረቡት ሰዎች አንዷ እርሷ ነበረች። በቀጥታ ተመለከታትና ባለፈው ምሽት ወደ ቤትሽ እንድትሄጂና ደግመሽ ኃጢአት እንዳትሰሪ ነግሬሽ ነበር፣ እግዚአብሔር ይፈውስሻል፣ አሁንም ውጪ ብሎ ተናገራት። ይህን አይነት ድፍረት የተሞላበት እርምጃ መውሰድ የሚችል ቢኖር የመንፈስ ቅዱስ ቅባት በሙላት ያለው ብቻ ነው። ይህ ከመለኮት የሆነ እርምጃ በወቅቱ ጉባኤውን አነቃንቋል። በመጀመሪያው ምሽት ልጅቱን በሐዘኔታ አስተናግዷት ነበር። ሄዳ እንደተናገራት ብታደርግ ኖሮ እንደምትፈወስ ጥርጥር አልነበረውም። ግን እንደዚያ አላደረገችም። ይህን እርሱ በመንፈስ ቅዱስ ተረድቷል። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን የልምምድ ኃጢአት በጤናችን ላይ የሚያመጣውን አደገኛ መዘዝ እንዲሁም ኃጢአት ምን ያክል ከበሽታችን እንዳንፈወስ እንደሚያደርገን ታላቁ የእግዚአብሔር ሰው ስሚዝ ዊግልስወርዝ በአገልግሎት አጋጣሚ ከተናገሩት እውነት ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው በመከታተል ይህን ታላቅ እውነት በመረዳት ራስዎን ከዚህ ኃጢአት እንዲጠብቁ ለማለት እንወዳለን። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። አንድ ጊዜ አንዲት እናት ስለ ልጇ ልታማክረው መጣች። ልጁ ለጌታ ፍቅር የነበረው አማኝ ሲሆን አግብቶ ጥቂት ዓመታት ከቆየ በኋላ ግን ወደ ኋላ ተመለሰ። ከዚያ በኋላ ትዳሩን ሰላም ሲነሳ ከቆየና ሚስቱንና ልጆቹን በትኖ ከእናቱ ጋር መኖር ጀመረ። ይህ ሁኔታ አስቸጋሪና እናቲቱ መላ ያጣችለት ነበር። ዊግልስወርዝ ጉዳዩን ከመጀመሪያው እስከ መጨረሻው በጥሞና ካደመጠ በኋላ መሐረቧን እንድትሰጠው ጠየቃት። በሁለት እጆቹ መሃል ያዘና ጌታ የዚህን ወጣት ልብ እንዲለውጥ በድርጊቱም እንዲጸጸት ጸለየ። መልሶ ለሴትየዋ ሰጣትም። በልጅሽ ራስጌ ትራሱ ስር አስቀምጪው፣ ስለ ሁኔታውም አትንገሪው አላት። እናቲቱ ተመልሳ ወደ ቤቷ ስትመጣ ልጁ በዚያ አልነበረም። እርሷም እንደታዘዘችው አደረገች። ወጣቱ ሲመጣ ሰዓቱ ከመርፈዱ የተነሳ እናትየዋ ተኝታ ነበር። ለጥቂት ጊዜያት ተቀምጦ ከቆየ በኋላ ይኸው ልጅ በድርጊቱ መጸጸት ጀመረ። ከአልጋ ወርዶ ተንበረከከና ንስሐ ገባ። ከዚያም ለባበሰና በኩለ ሌሊት ለእናቱ ጉዳዩን አሳውቆ ወደ ቀድሞ ቤቱ ጉዞውን ቀጠለ። ከሚስቱም ጋር ታረቀ። በአንድ የጀማ ስብከት ወንጌል ፕሮግራም ላይ ሲያገለግል ሳለ ብዙ ሰዎች ወደፊት መጡ። እግዚአብሔር ለዊግልስወርዝ ስለ አንዲት ወጣት ሴት ተናገረው። እርሱም ከመሃል ለይቶ ወደ ቤትሽ እንጂ ደግመሽ ኃጢአት አትስሪ፣ እግዚአብሔር ይፈውስሻል አላት። ከዚያም ወጥታ ሄደች። በሚቀጥለው ቀን ምሽት ደግሞ ለጸሎት ከቀረቡት ሰዎች አንዷ እርሷ ነበረች። በቀጥታ ተመለከታትና ባለፈው ምሽት ወደ ቤትሽ እንድትሄጂና ደግመሽ ኃጢአት እንዳትሰሪ ነግሬሽ ነበር፣ እግዚአብሔር ይፈውስሻል፣ አሁንም ውጪ ብሎ ተናገራት። ይህን አይነት ድፍረት የተሞላበት እርምጃ መውሰድ የሚችል ቢኖር የመንፈስ ቅዱስ ቅባት በሙላት ያለው ብቻ ነው። ይህ ከመለኮት የሆነ እርምጃ በወቅቱ ጉባኤውን አነቃንቋል። በመጀመሪያው ምሽት ልጅቱን በሐዘኔታ አስተናግዷት ነበር። ሄዳ እንደተናገራት ብታደርግ ኖሮ እንደምትፈወስ ጥርጥር አልነበረውም። ግን እንደዚያ አላደረገችም። ይህን እርሱ በመንፈስ ቅዱስ ተረድቷል። ከማንኛውም የሃይማኖት አስተምሮ ይልቅ በመንፈስ ምሪት የሚታመነው ይህ አገልጋይ ዝናው ዳር እስከ ዳር እስኪደርስ ድረስ ለአገልግሎት የትም አልሄደም። በዚህም ለጌታ ቤት ያለው ቅናት ብዙዎችን ያስደንቃቸው ነበር። በብራድፎርድ የቦውላንድ አደባባይ የመጀመሪያውን አገልግሎት ካካሄደ በኋላ ግን ምንም ሊይዘው አልቻለም። ከጠንካራ እምነቱም የተነሳ አገልግሎቱ ከጊዜ ወደ ጊዜ እያማረበት ሲሄድ ተስተውሏል። ለእግዚአብሔር ያደረገው ሁሉ በመንፈስ የተማረውን እንጂ በትምህርት ቤት ያገኘውን አልነበረም።
ይህ ያልተማረ ሰው ግን ብዙ ምሁራንን በበረከት ደርሷል። በእርሱ ላይ ካለው የእግዚአብሔር ቅባት የተነሳ ሥራው ሁሉ በታምራት የታጀበ ነበር። ለዚህም ይመስላል ቤተ መጻሕፍት በእውቀት ያበጠ ጭንቅላትን ይፈጥራሉ፣ የእግዚአብሔር ቃል ግን የሞላ ልብን ያለው። የመንፈስ ቅዱስ ምሪት በዊግልስዎርዝ ሕይወት ቀዳሚ ስፍራ እንደነበረው ከሚያስታውሱት የቅርብ ጓደኞቹ መሃል ፓስተር ኦጂ ማይልስ አንዱ ነው። ለምሳሌ አንድ ቀን ዊግልስዎርዝ እና ጄምስ ሳልተር ፓስተሩን ሊጎበኙት በሊድስ ወደሚገኘው መኖሪያ ቤቱ አመሩ። ጥቂት እንደቆዩ ድንገት ዊግልስዎርዝ እንዲህ ሲል ተናገረ። እግዚአብሔር ወደ አንድ ስፍራ እንዲሄድ እየተናገረኝ ነው። ይህ ቦታ ከነበሩበት 16 ማይል የሚርቅ ሁል ጊዜ በአገር ጎብኚዎች የሚጨናነቅ ነበር። በወቅቱ በነበረው ጦርነት ምክንያት የጋዞሊን እጥረት ቢያይልም ማይልስ በመኪና እንዲሄዱ ተስማማ። በስፍራው ሲደርሱ አንድም የሰው ዘር አልነበረም። ስለዚህ ባገኙበት ተቀምጠው ዙሪያውን መቃኘት ጀመሩ። ለተወሰኑ ጊዜያት ቢጠብቁም ምንም የለም። ስለዚህ ሁለቱም ሳልተርና ፓስተሩ አውጥተው ባይነግሩትም መሳሳቱን በውስጣቸው አምነው ነበር። ዊግልስዎርዝን የሚመራው እውነት ግን ይፋ ለመውጣት ብዙ አልዘገየም። ከጥቂት ደቂቃዎች በኋላ የታሸገ ነገር ይዞ የመጣ አንድ ወጣት ከዊግልስዎርዝ አጠገብ ተቀመጠ። ከኃጢአት ብዛት የተነሳ ወደ ኋላ ያፈገፈገ ግን ለጌታ ልዩ ፍቅር ያለው ነበር። ወዲያውኑ ተንበርክኮ በንስሐ ወደ ነፍሱ እረኛ ተመለሰ። ለመሆኑ በዚህ ስፍራ የሆነው ምንድን ነው ሲል ጠየቀው። ፓስተር ማይልስ ከተመለሱ በኋላ እግዚአብሔር ያዘዘኝ ሆኗል አለ ዊግልስዎርዝ እንደተለመደው በፍጥነት። በጥቅሉ ይህ ሰው ከገነት ጋር እርሱነቱን ያቆራኘ እግዚአብሔርን ለመታዘዝ ከዙፋኑ የሚመጣውን ድምፅ የሚጠብቅ ሰው እንደነበረ መገመት አያዳግትም። እግዚአብሔር ለተልእኮ የሚጠቀመውን ከማንም በላይ ያውቃልና ተጠቀመበት። ኢየሱስ እንዳለ የኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ። ዮሐንስ ወንጌል ምዕራፍ 4 ቁጥር 34። በታላቅ የጀማ ስብከት ወንጌል ላይ የማይለየው ጄምስ ሳልተር ከእርሱ ጋር እያገለገለ ቀጥሎ ምን እንደሚፈጠር መገመት እንደማይችል ይናገራል። ይልቁንም የእርሱ ፍርሃት ነገሮች ከቁጥጥር ውጪ እንዳይሆኑ ነበር። ግን ሆኖ አያውቅም። ለአገልግሎት መሰጠት ቁርጠኛ እምነትና እውነተኛ ፍቅር በተነሱ ቁጥር ይህ ሰው በምሳሌነት ይጠቀሳል። በእርግጥ ማንም የዚህን እንግሊዛዊ አገልጋይ ልምምድ መኮረጅ አይጠበቅበትም፣ ግን የሚያየው ብቻ ይኖረዋል። በቀረውስ እንድንመስል የተጠራ ነው የእምነታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ነው። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ሕይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።